በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ። በመልአክ በመመስገኔ ደስ ይለኛል፣ ከሴቶች ሁሉ የተባረከች በመባሌ ደስ ይለኛል። አምላክን ለመውለድ በመመረጤ ደስ ይለኛል አላለችም። የእርሷ የደስታ ምንጭ ከእግዚአብሔር የተሰጣት ነገር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የደስታህ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታህን አይነካብህም። ድንግሊቱ ከሴቶች ሁሉ የተባረከች በመሆኗ ደስ ያላት ብትሆን ኖሮ ከዚያ በኋላ ከሴቶች ሁሉ የተንከራተተች፣ ከሴቶች ሁሉ ያዘነች፣ ከሴቶች ሁሉ በዲያብሎስና ጭፍሮቹ የተጠላች፣ በሄሮድስ በአይሁድ የተነቀፈች መሆኗን ስታይ ደስታዋ በጠፋ ነበር። እርሷ ግን ደስታዋ የመነጨው ከአምላኳ ብቻ ነበር። ፍጹም የሆነ ውስጣዊ ደስታን ማግኘት የሰው ልጅ ትልቅ ምኞቱ ነው። ሰዎች ደስታን ፍለጋ ብዙ ይደክማሉ። ድንግሊቱ ግን የደስታ ሁሉ ምንጭ የሆነው አምላክ ከእርሷ ጋር ነውና በፍጹም ደስታ ደስ ይላታል። የድንግል ማርያም ደስታ ልጇ ደስታችሁን የሚወስድባችሁ የለም ያለው አይነት ደስታ ነበር። ተፈሲ ፍስሕት ደስተኛይቱ ሆይ ደስ ይበልሽ፣ መዋዘ ፍስሐ የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን ከማንም የሚበልጥ ደስታ በእርሷ ዘንድ ነበረ። ደስተኛ የነበረችው በምድር በነበራት ቆይታ የሚያስደስት ኑሮ ስለነበራት አይደለም። እንደ እርሷ የተሰደደ ያለቀሰ የተጨነቀ ፍጡር የለም። እንደ ክርስቶስ መከራን የተቀበለ እንደሌለ እንደ ድንግል ማርያም ያዘነ የለም። እርሷ ግን ለሌሎች የሚተርፍ ወደ ኤልሳቤጥ የሚሸጋገር ሆድ ውስጥ ወዳለ ጽንስ የሚጋባ ጥልቅ ደስታ ነበራት። ቅዱስ ያሬድ በነፍሷ ደስ ተሰኝታ በሆዷ ተሸከመችው እንዳለ እርሷ የተደሰተችው ሥጋዊ ደስታን አልነበረም። ከመንፈስ ቅዱስ ፍሬዎች አንዱ
ደስታ ነውና ቅድስቲቱ ማንም ጋር ያልነበረ ደስታ ነበራት። በእርግጥም ደስታን ወልዳ ደስ ባይላት ይደንቅ ነበር። እርሷ የወለደችው የመላእክት ተድላና ደስታቸው ነው። እርሷ የወለደችው መወለዱ ለሰው ሁሉ ደስታ የሚሆን ታላቅ የምስራች የሚሆን ልጅንም አይደለምን? እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለውን አንድያ ልጁን ልጇ እንዲሆን ሰጥቷታልና እርሷም በልጇ ደስ ይላታል። ንጉሥ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ካለ እግዚአብሔር የ9 ወር ቤቱ አድርጎ ያደረባት ድንግል ምንኛ ደስ ይላት ይሆን? መወለዱ ሰውና መላእክትን በደስታ እንዲዘምሩ ካደረገ የወለደችው ድንግል ምንኛ ደስ ይላት ይሆን? ጌታ ለሐዋርያቱ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ካላቸው እግዚአብሔር ሁለተኛ ሰማዩ አድርጎ ዙፋን ያደረጋት በምድር ያለች የጠፈር ባልንጀራ የአርያም እህት ማርያም ምንኛ ደስ ይላት ይሆን? እመቤታችን ሆይ እባክሽን ባንቺ ላይ ከፈሰሰው ደስታ ቀድተሽ ወደኛ ወደ ሐዘንተኞቹ አፍስሺ። ኖህ እንደላካት ርግብ የመከራችን ውሃ ጎደለ ብለሽ ታበስሪን ዘንድ ወደኛ ነይ። ንኢ ርግብየ ርግቤ ሆይ ከሐዘኔ ታረጋጊኝ ዘንድ ነይ እንዳለ ሊቁ። ወስብሐት ለእግዚአብሔር። ይቆየን።